ምናምን ምን ልትሆኚ ነው እንጂ እኔ ምን አደረኩኝ? እኔም በግድ ተገድጄ እንዴት እንደዚህ አይነት ስህተት ትሰሪያለሽ? እንዴት እንደዚህ አይነት እየነገርኩሽ ስለ ባለቤቶቹ ምንም ማውቀው ነገር የለም። ስለ ባለቤቶቹ እንኳን እኔ እሷ ራሱ እንደምታውቃቸው እርግጠኛ አይደለሁም። ግንኙነት ከፈጸመን በኋላ የዘር ፈሳሽን ወይም ደግሞ ስፐርሜን ትወስጃለሽ። እሱን ይዘሽ ከሄድሽ በኋላ ደግሞ ሰዎችን ማሳጅ ካደረኩ በኋላ ከወንዶች ጋር ግንኙነት እንዳደርግ ምናምን ነው እንትን ያሉ። ከዛ እስከ ምን ልትሆኚ ነው እንጂ እኔ ምን አደረኩኝ? እኔም በግድ ተገድጄ እንዴት እንደዚህ አይነት ስህተት ትሰሪያለሽ? እንዴት እንደዚህ አይነት እየነገርኩሽ ነው። እኔም ተገድጄ ነው። ቁጭ በይ ልቀቀኝ እባክሽ። ቁጭ በይ አንቺ። እንዴት እንደዚህ ታደርጊያለሽ? ሊሊ እየነገርኩሽ ነው። አስገድደውኝ ነው እያልኩሽ። ምንድን ነው ያስገድዱሽ? አትደውይልኝም? አስገድደውኝ ነው። ሰው ይዘሽ ነው አትይኝም? ምን ስለዚህ ይሄን ያህል ስለኔ እርግጠኛ ልትሆኚ የቻልሽው ግንኙነት ከፈጸመን በኋላ የዘር ፈሳሽን ወይም ደግሞ ስፐርሜን ትወስጃለሽ። እሱን ይዘሽ ከሄድሽ በኋላ ደግሞ የምታደርጊያቸው ነገሮች ይኖራሉ። ከዛ ሁልጊዜም እኔ እናንተ ጋር እመላለሳለሁ ማለት ነው። የምን ስፐርም ነው የምታወራው? ያማል። ሰዎችን ማሳጅ ካደረኩ በኋላ ከወንዶች ጋር ግንኙነት እንዳደርግ ምናምን ነው እንትን ያሉ። ከዛ እስከ 1 አመት ስሰራ በጣም ከብዶኝ ነበር፣ እስከ 20 አመቴ። ከዛ በኋላ ግን እኔም ተላመድኩት፣ እየሰራው መጣው ምናምን ነገር። ይሄን ስፐርም እኔ ራሱ ምን እንደሚያደርጉት ምንም አውቀው ነገር የለም። ግን ከኔ ጀርባ በጣም ትልቅ ሰውና የተከበረ ሰው አለ። እኔ ልክ እንደነሱ ነበር የምሰራው። እባክህ ቪዲዮውን አጥፋልኝ። በቃ ማለት ማድረግ ያለብኝ መክፈል ያለብኝን እያንዳንዱን ነገር እኔ ከፍላለሁ። ልሰጠኝ ያልከውን ብር እኔ እሰጥሃለሁ። ግን ቪዲዮውን አጥፋልኝ በቃ። ይሄ የአብዛኞቻችሁ ወንጀለኞች ማሳመኛ መንገድ ነው። ገንዘብ ከሁሉ ነገር እንደሚያድናችሁ እርግጠኛ ሆናችሁ ነው ከኛ ጋር የምታወሩት። ገንዘብ እጀረጅም እንደሆናችሁ ምናልባት አንዳንድ የህግ አካላቶች በገንዘባችሁ ለእናንተ ተታለው ሊሆን ይችላል። ስለ ባለቤቶቹ ምንም ማውቀው ነገር የለም። ስለ ባለቤቶቹ እንኳን እኔ እሷ ራሱ እንደምታውቃቸው እርግጠኛ አይደለሁም። ስለነሱ ሲወራም ሰምቼ አላውቅም። ብቻ ኃላፊዋ እሷ ናት። የሚደረገውን ነገር በሙሉ እሷ ናት የምትቆጣጠረው። ፋይናሊ በቃ ኢቭን ብር ራሱ እሷ መሰለች የምታስረክባቸው። ስለ ሰዎቹ እኛ ምንም የምናውቀው ነገር የለም። እሺ ቦስ ያልሻት ግለሰብ አንቺ የምትሰሪውን ስራ በተመሳሳይ ትሰራለች። የእያንዳንዱን ሰው የዘር ፈሳሽ እየወሰዳችሁ በዛ የዘር ፈሳሽ አማካኝነት ያ ሰው የእናንተ ቤት ደንበኛ ሆኖ እንዲቀር ከዛ በኋላ ህይወቱ እንዲመሰቃቀል ትዳሩን መፍታት ካለበት ትዳሩን እንዲፈታ እያንዳንዱን ነገር እንደምታደርጉ መረጃ ሰጪ ነግራኛለች። ይሄን ነገር እሱ አይመለከትሽም። ይሄን ነገር የምታደርጉት ደግሞ መጠይቅሽን እያንዳንዱ ጥያቄ ትነግሪኛለች። ትሰሚኛለሽ? ዋና ስራችሁ እንደዛ ነው ማለት ነው አይደለ? ቆይ ማን ነህ አንተ? ሲጀመር ማን ታዲያ እኔ አንቺ ጋር መጥቼ እያንዳንዱን ነገር ካደረኩ በኋላ ሁልጊዜ አንቺ ደንበኛ እንደሆነ ወይ ደግሞ ቤታችሁ እንደምመላለስ በምን እርግጠኛ ልትሆኚ ቻልሽ? ቆይ የት ነው የምታውቀኝ? ነገር የለም። እኔ ምንም አላውቅም። ተው ያንን የዘር ፈሳሽ ይዛችሁ ሄዳችሁ ያ ሰው እዚህ ቦታ ላይ እንዲቀር የምታደርጉት ነገር አለ። ቁጭ ብለሽ ይኸውልሽ እያንዳንዱን ነገር ትነግሪኛለሽ፣ ትሰሚያለሽ። ይሄንን ትወስደዋለች እኮ መቼም አይኑን ልታየው አይደለም የምትወስደው። የሆነ ነገር ሊደረግበት ምናምን ነው የሚሆነው። ገባህ አይደለ? ይሄ ማስረጃ ካለሽ የእነዚህ ሰዎች ስፐርም ወዴት እንደሚሄድ ታውቂያለሽ ማለት ነው። ይኸውልህ እኔ እኮ ነገርኩህ። አምጡ እንባላለን አይደለ? ኮንዶሙን አንስተን ለኛ ኃላፊ ቀጥታ ነው የምንሰጣት። ምን ታድርገው ምን ታድርገው ደግሞ ለምን እንደሆነ ታውቃላችሁ ማለት ነው። ታውቃለች ማለት ነው። ደንበኛ በዚህ ልክ እኔን እንትን ማለት ወንጀል አለብሽ ቲና። የበፊቱን ሳታስታውሺ ማታስቢ። ቆይ አቶ ፍጹም አሁን እኔ እያልገባኝ ያለው ነው። አንተ ጥፋተኛ እንዳልሆንክ እያደረክ ነው እንዴ? እኛ አንተን ለማጣላት የምንሞክር አይነት ሰዎች አድርገህ ነው የምታስበን? አንተን ጥፋትን በጥፋት ትክክለኛውን በትክክለኛ ለምን ትክዳለህ? እየካድኩ አይደለም ቲና። ግን ባለቤቶቹ አንዳንድ ጊዜ የሚያዙን ነገር አለ። በቃ ሰውየው ሲመጣ ደህና ሰው ከሆነ ባለሀብት ከሆነ እንደምንፈልገው አይነት ሰው ከሆነ አለባበሱን አይተን በቃ ሰዓቱን አይተን ስልክ አይተን ምናምን ይዞ የሚመጣውን መኪና ምናምን እናይና ከዛ አፍተር ሴክስ እንትን ላይክ ኮንዶም ውስጥ የእሱ የዘር ፍሬ ይቀራል። እዛ ሌላ ነገር ይኖራቸዋል ሲባል የሆነ ሰምቻለሁ። ሌላ ነገር ያደርጋሉ ሰዎች ላይ እንደዚህ አንድ ያን ህይወት ውስጥ የገባ ሰው ከዛ እንዳይወጣ የሚደረግ ነገር አለ ሲባል ሰማሁኝ። ምንድናቸው እነዛ ሌላ ነገሮች? የሰማ ሲግልጽ አድርግልኝ ነገሮችን በመታቀህ ያህል። ልጆችም አሉ እኮ 2 ልጆች አፍርተናል። ልጆችም አሉ። እኔ ላይ ብቻ አይደለም በደሉ ልጆች ላይም ጭምር ነው። እናት ነሽ አንቺም በዚህ ልክ። እኔ እኮ ኖርማል ሞልቶና እንትን ሆኖልኝ ተደላልሎልኝ አይደለም ይሄንን እያደረኩ። እኔ እና አንቺ ከየት እንደጀመርን ታውቂያለሽ። ህይወትን ዛሬ ላይ እንዳለን አይደለም ማውራት ያለብን።
እንዴ ስንት ነገራችን ከዜሮ ሰርተን ለፍተን ጥረን ምን ብለን እዚህ ደረጃ ላይ ደርሰን በቤተ ክርስቲያን በዛ ሁኔታ ተጋብተን ምን ብለን። አዎ እንደውም ጓደኞቼ ከእኔ በፊት ነው ያንን የሚያውቁት፣ እነሱ ናቸው ይዞኝ የሄዱ ብዬ ካለው በፊት ከአንድ 2 ዓመት በፊት በላይ እንደዛም ሆነ ጓደኛ የራሱ አለ። እንዴት እናድርግ ብዬ እሱንም ሳማክር ነበረ። ከዛም አልፎ ትዳሩን ሁላ የፈታ ጓደኛ ነበረን። እንዴት እናድርግ ከዚህ ህይወት እንዴት እንውጣ ብለን ከእሱ ጋር ስናወራ በቃ እሱም መውጣት አልቻለም። መተው የሚፈልጉትን ነገር እስካገኙ ድረስ ተመልሰው የማይመጡበት ምንም አይነት ሪዝን የለም። የሚፈልገው ነገር እዚህ እስካለ ድረስ ደግሞ ሌላ ማሳጅ ቤት መሄድ ግዴታ የለበትም። የሌላዎች ማሳጅ ቤት ደንበኞችም እኮ እኛ ጋር አይመጡም። ገብተዋል አይደለ? ሁሉም የየራሱ ደንበኛ ያለው ማሳጅ ቤት ነው ያለው። እኛ ጋርም እንደዛው ትዳሩን እኛ ትዳር ፍታ ብለነው አይደለም ትዳሩን የፈታው አለቀ። ትላልቅ ሰዎችም ያሉበት ይህንን ህይወት የተለማመዱና የመኖሩ ሰዎች ናቸው እዛ ያሉት። እና ያኛው ነገር ደግሞ ብዙ ሰው እዛ ህይወት ውስጥ ያው ሀብት ስላለው ማድረግ ስለቻለ ብቻ ያደርጋል ማለት አይደለም። እንደኔ መውጣት የፈለገ እንደው ጓደኛዬ ትዳሩ የፈረሰበት ሰው መውጣት የሚፈልግ ሰው ሊኖር ይችላል። ግን አንዴ ከተጀመረ መውጣት የማይቻልበት ቤትና ህይወት ቢኖር ያ ነው። በቃ እንዴት ነው በቃ ባለሀብቶች ምናምን ሲሆኑ ሚስቶቻቸው ብዙ ጊዜ ከ30 ምናምን ዓመት በላይ ናቸው። እኛ ጋር ያሉት ሴቶች ደግሞ በጣም ልጆች ነን። ከ19 በቃ እስከ 20 በጣም ትልቅ ከተባለ 24 ነው። በቃ የመጨረሻው እኛ ጋር 24 ነው። ከዛ በኋላ ስራ የመልቀቅ እንትን ነው የሚኖራቸው። ገብቶኛለሽ? የብዙ ሰዎችን ህይወት ነው እያበላሻችሁ ያላችሁ። ስለዚህ እያንዳንዱን ነገር በግልጽ ትነግሪኛለሽ። ሰሚያለሽ? ቪዲዮዎች እጄ ላይ አለ። ያ ደግሞ ለእኔ በቂ ማስረጃዬ ነው። ያም ማይሆን ከሆነ ግን ቪዲዮሽን በትንልሻለሁ። እሺ እሺ፣ እነግርሃለሁ። በቃ ከካሜራ ጀርባ ሰዎች አሉ። የትም ሮጠሽ አታመልጪም። ማንም ስላለሽ የምታመልጭበት ሁኔታ ላይ አይደለም ያለሽው። ቪዲዮሽ እንደ ማስረጃ ይጠቅመኛል። ስለዚህ እያንዳንዱን የምጠይቅሽን ነገር ግልጽ አድርገሽ ትነግሪኛለሽ ማለት ነው። ተግባባን? እሺ። ቤታችሁ ውስጥ ምንድን ነው እየተደረገ ያለው? በቃ እኔ እኮ ቅድም እንዳልኩ ነው። እኔ እኮ ምን እንደፈለግኩ አልገባኝም። ምንም አልገባኝም እኮ ምን ይደረጋል? በቃ ይኸውልሽ ሊሊ፣ ከዚህ በላይ አልለማመጥሽም። ሰማሽኝ? የአቶ ፍጹምም የእሱ ጓደኞች ከዛ በተጨማሪ የብዙ ሰዎች ህይወት እናንተ ማሳጅ ቤት ውስጥ እየተበላሸ ነው ያለው። ያን እያደረጋችሁ ያላችሁት ደግሞ ህገወጥ በሆነ መንገድ ነው። የአንድን ሰው የዘር ፈሳሽ ፈቃደኛ በማይሆንበት መልኩ ወስዳችሁ ሌላ ነገር እያደረጋችሁ ነው ያላችሁት። የዚህ ነገር መረጃ ደግሞ የለሽም ብዬ አላስብም። እያንዳንዱ ነገር ሳታቂ ይህንን አታደርጊም። ስለዚህ ትክክለኛውን ነገር ማን እንደሆነ የሚያደርገው ይሄንን ዋናውን ስራ የሚሰራው ማን እንደሆነ ትነግርኛለሽ። ወደሽ ሳይሆን በግድሽ ትነግርኛለሽ። ተግባባን? አዎ ነግሬሃለሁ እኮ በቃ እኛ የምንሰጠው ለእኛ ኃላፊ ለሆነችው ሴት ነው። በቃ እኛ ወስደን ለቦስ ነው የምናስረክበው። ከዛ እሷም እንደምታደርገው እውነቴን እኮ ነው። ምንም አላቅም፣ ምን እንደምታደርገው አላቅም። ግን ሁሉም ሰው እንደሚያወራው እነዛ ሰዎች ከዛ እንዳይቀሩ ሌላ ቦታ እንዳይሄዱ ምናምን ነገር በቃ ኢቭን ሚስቶቻቸውን እንኳን መፍታት ካለባቸው እንዲፈቱ፣ ግን በቃ እዛ ቤት እንዳይቀሩ የሚደረግ ነገር አለ። እኔ ምን እንደሆነ ቀጥታ አላቅም። ስለዚህ እቺ ቦስ ብለሽ የገለጽሻት ሴት ያንን ነገር ከወሰደችው በኋላ የምታደርገው ነገር አለ ማለት ነው። እነዛ ሰዎች እዚህ ቤት ላይ እንዲቀሩ፣ ተደጋጋሚ ጊዜ እናንተ ጋር እንዲመጡ፣ ተደጋጋሚ ጊዜ ክፍያዎች እንዲፈጽሙ፣ ከእናንተ ቤት የትም እንዳይሸሹ ነው የምታደርጉት። አዎ ኢቭን እኛ ራሱ የፈለገ ነገር ብለን ብሩን ወደ ላይ ብንሰቅለው ራሱ ሌላ ቦታ መሄድ አይችሉም፣ ይከፍላሉ። እናንተ የምትሰሩበት ቦታ ወይም ማሳጅ ቤታችሁ ላይ ስትቆዩ የምታገኙት ክፍያ አለ አይደለ? እንደዚህ አይነት አገልግሎትን ስትሰጡ ደግሞ ተጨማሪ ክፍያ፣ ያን ነገር ለምታደርጉበት ደግሞ ተጨማሪ ማብራሪያ ሊኖራችሁ ይገባል። አንቺና ባልደረቦችሽ እንዲሁም ደግሞ አለቃሽ ደግሞ እንግዲህ መደበኛ ቅርበት ይኖራችኋል ብዬ አስባለሁ። ያ ቅርበት ካላችሁ ደግሞ እያንዳንዱ ነገር ላይ ግልጽ በሆነ መንገድ ታወራላችሁ። ስለዚህ ወይ ቦስ የምትያትን ሴት ምን ልታደርግ እንደምትችል የእነሱን የዘር ፈሳሽ ከወሰደች በኋላ ምን እንደምታደርገው ትነግረኛለች፣ ወይ ደግሞ አንቺ አጣርተሽ ትነግርኛለች ማለት ነው። ያው ለእኔ በምንም አይነት ሚንስ ማጣራት አልችልም። ሲጀመር እነዛ ባለ ሀብቶች እኮ እዛ ቢቀሩ ጥቅሙ ለእኛ ነው። ገብተዋል አይደለ? ምክንያቱም ኮንስታንት ላይ አንድ ደንበኛ ይኖረናል። የሆነ ሰው መጣ የሆነ ሰው ሄደ ብለን አንጨነቅም። ስለዚህ ኮንስታንት ላይ አንድ ደንበኛ ይኖረናል። ያ ደንበኛ ደግሞ የሚወደን ከሆነ የተሻለ ከሚከፈለውም ክፍያ በላይ እየጨመረ እየሰጠን ነው የሚሄደው። ገብተዋል አይደል? ለእኛ ጥቅሙ ያ ነው እንጂ የተለየ ነገር የለውም። ለእሷ ወስደን ስንሰጣት ሜይ ቢ የተወሰነ ነገር ልታስብልን ትችላለች። ግን እነሱ እንደሚቀሩት አይደለም ለእኛ የሚሆነው። እሷ ከምታስብልን ብር በላይ እኛ ከምንሰጣት እሱ ሰውየው እኛ ጋር ሲቀር ለእኛ ነው ጥቅሙ።
አንደኛ በቃ ኮንስታንትሊ ነው የሚመጣው። ሁለተኛ በመጣ ቁጥር ትናንት የከፈለውን ዛሬ አይከፍልም፣ እየጨመረ ነው የሚከፍለው። እየቆየ ሲመጣ ሞር አዲክትድ እየሆነ ነው የሚመጣው። ቦስ ያልሻት ሴት የእናንተ ኃላፊ እንደሆነች ነው የነገርሽኝ። የማሳጅ ቤቱ ባለቤት ደግሞ ይኖራል አይደለ? የእናንተን የውስጥ ስራ እነዛ ባለቤቶች ያውቃሉ? እኔ ስለ ባለቤቶቹ ምንም አውቀው ነገር የለም። ስለ ባለቤቶቹ እንኳን እኔ እሷ ራሱ እንደምታውቃቸው እርግጠኛ አይደለሁም። ስለነሱ ሲወራም ሰምቼ አላውቅም። ብቻ ኃላፊዋ እሷ ናት። የሚደረገውን ነገር በሙሉ እሷ ናት የምትቆጣጠረው። ፋይናሊ በቃ ኢቭን ብር ራሱ እሷ መሰለች የምታስረክባቸው። ስለ ሰዎቹ እኛ ምንም የምናውቀው ነገር የለም። እሺ ቦስ ያልሻት ግለሰብ አንቺ የምትሰሪውን ስራ በተመሳሳይ ትሰራለች? እሷ የምትሰራው እኛ እንደምንሰራው አይደለም። በቃ በጣም ትልቅ ባለ ሀብቶች ሲኖሩና በጣም አሪፍ ክፍያ ሲኖረው ነው እሷ የምትሰራው። አብዛኛውን ነገር ይሄን ነው ኮንትሮል የምታደርገው። ግን በጣም ትልልቅ ባለ ሀብቶች ምናምን ከመጡ ትሰራለች። በጣም አሪፍ ክፍያ ካለው ትሰራለች። ስለዚህ ጥሩ ክፍያ የሚቀርብላት ከሆነ ለየትኛውም ስራ ፈቃደኛ ነች ማለት ነው። አንድ ነገር እንድትተባበሪኝ አደርጋለሁ ማለት ነው። ሊሊ ለቦስ ለምትያዝ ሴት ትደውይላትና ልታስገድለኝ ነው እንዴ? ትሰሚያለሽ? እሷን ከምትፈሪው በላይ እኔ ጋር የቪዲዮ ማስረጃዎች አሉ። ያን ቪዲዮ በትንልሻለሁ። እንግዲህ እኔ ጋር ካለው ቪዲዮ ማስረጃ በላይ ህይወቴን በጣም እያስጨነከኝ ያለው ገብቶሃል? በጣም ሪስክ ውስጥ ነው እየከተትከኝ ያለው። እሷን እዚህ ቦታ ጠራዋት ማለት ህይወቴን ነው የምታቆመው። አልገባህም እንዴ? ማውራው እንግዲህ እኔ ጋር ካለው ቪዲዮ እና ከሷ መምረጥ ያንቺ ኃላፊነት ነው የሚሆነው ማለት ነው። የተሻለውን አስበሽ ምረጭ። እንድታደርጊልኝ የሚፈልገው ምንድን ነው? ለእሷ ትደውያለሽ። ከዛ በኋላ የተሻለ ኦፈር የሚያቀርብላት ሰው እንዳለ ትነግሪያታለሽ። ያን እንድትስማማ ታደርጊያትና ወደዚህ ቦታ እንድትመጣልኝ ታደርጊያለሽ ማለት ነው። ያን የምታደርጊ ከሆነ ቅድም ቃል በገባሁልሽ መንገድ ቃሌን እፈጽማለሁ። ያን የማታደርጊ ከሆነ ደግሞ እኔ ጋር ቪዲዮዎች አሉ። ለቪዲዮዎችሽ ምንም ደንታ እንደሌለሽ ስለምረዳ ቪዲዮውን ለህግ አካላትም እንዲሁም ደግሞ ለአጠቃላይ ለሚዲያ ከእንደዚህ አይነት ሴቶች ተጠንቀቁ ብዬ እለቀዋለሁ ማለት ነው። ስለዚህ አሰብ አድርጊና መልስሽን ስጪኝ። እሺ እደውልላታለሁ። ግን ምንድን ነው የሚፈጠረው? እሱን እኛን የምናየው የሚሆነው ከእኛ ጋር የተወሰነ ቆይታ ይኖራታል። ለምን ይህን እንደሚያደርጉ እያንዳንዱ ነገር እንድትነግረን እናደርጋታለን ማለት ነው። ስለዚህ ለእሷ ትደውይላታለሽ። ስልክ ልቀበልና ስልኳን በቃልሽ ታውቂዋለሽ ወይስ በአንቺ ስልክ ትደውይላታለሽ? እሺ ደውይላት። የተሻለ ክፍያ የሚያቀርብላት ሰው እንዳለ ንገሪያት። ለዛ ሰው ደግሞ ቤቱ ድረስ መታ አገልግሎቱ የምትፈጽመው ቤቱ መታ እንደሆነ አስረጃት። ሄሎ ቦስ፣ እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። ደህና ነሽ? አለሁልሽ። ስራ ለምንድን ነው የቀረሽው? ስራ ዛሬ ፔሪየድ ላይ ነኝ። በእናትሽ መምጣት አልቻልኩም። እና ቀድሞ ማስፈቀድ አይሻልም ነበር? እሱማ ልክ ነሽ፣ ግን በቃ ሳላስበው እደውላለሁ እያልኩኝ ሰዓቱ በጣም ሄደ። ኦኬ እሺ፣ እንዳይደገም። እሺ ችግር የለውም። ስሚ ልንገርሽ ቦስ፣ ወይ ያንን ሰው እያወቅሽው ሁሌኛ ጋር የሚመጣውን ፍጹምን? ፍጹም ቀዩ ሰውዬ? ቀላ ያለው ሰውዬ? አዎ፣ በሳምንት 2 ምናምን ይመጣል። የሆነ በጣም የሚያምር መኪና ያለው። ኦኬ አወኩታ። እሱ ዛሬ ስራ ፈልጎ ነበርና እኔ ደግሞ መግባት አልችልም፣ እስቲ ቦስን ምናምን ነገር አዋሪያት ብሎኝ እኮ ነው። ባለፈው ያየዋትን ልጅ ምናምን ሲለኝ እኮ ነው የደወልኩልሽ። ማለት ምን አይነት ስራ ፈልጎ? ኢትስ ኦፊስ ምን አይነት ስራ ይፈልጋል? ቤት ውስጥ ነው የፈለገው። ቤት እንድትመጣ ነው የምፈልገው ምናምን ነገር አለኝ። ኦኬ ቤት ከፈለገ በጣም ገቢ ያለው ማለት ነው። አዎ አንቺ መጠየቅ ብቻ ነው የሚጠበቅብሽ። ሲጀመር ሰውየው ብር ላይ እንደማይሰስት ታውቂያለሽ። በቃ ሻውሪው 45 ብለሃለች በይ። ችግር የለውም ይከፍላል። በቃ እሺ። ሰዓቱን ስንት ሰዓት ነበረሽ? ሰዓቱ ኦልሞስት አሁን ስንት ሰዓት ነው? ቆይ ከ30 ደቂቃ ምናምን በኋላ መድረስ ትችያለሽ እንዴ? በቃ አሁን ቤት ስላለው ቀይሬ ምናምን መውጣት ነው። በቃ እሺ፣ ቴክስት አደርግልሻለሁ ቦታውን። ኦኬ በቃ እሺ። እሺ እንግዲህ ተመልካቾቻችን እንደሰማችኋት የእሷ ኃላፊ ወይም ደግሞ ቦስ እያለች ምጠራት ግለሰብ ወደዚህ ቦታ ልትመጣ ከእሷ ጋር ተስማምታለች ማለት ነው። ዋናውን ስራ የምትሰራው ሴት እሷ ነች ብለን ነው የምናስበው። የእነዚህን ሰዎች የዘር ፍሬ ወይም ደግሞ ፈሳሽ እየወሰደች ምንድን ነው የምታደርገው? እንዲሁም ደግሞ እዛ ቤት ውስጥ እንዲቀሩ
የምታደርጋቸው ነገሮች ምንድን ናቸው የሚለውን ነገር እሷ ከመጣች በኋላ እያንዳንዱን ነገር ለማጣራት የራሳችንን ሙከራ እናደርጋለን ማለት ነው። ለሊሊም ቃል በገባንላት መሰረት ፊቷን ሸፍነን ድምጿን ቀይረን ለእናንተ መማሪያ እንዲሆን እንዲሁም ደግሞ እንድትገነዘቡ ያህል ብቻ ለእናንተ እናቀርብላችኋለን ማለት ነው። የእሷ ኃላፊ እስክትመጣ ድረስ የተወሰነ እረፍት እንወስዳለን። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ቦስ የተባለችዋ ግለሰብ ወደዚህ ቤት እየመጣች ነው ማለት ነው። እንግዲህ ድብቅ ካሜራ እዛ ጋ አስቀምጠናል። የአበባ ማስቀመጫ ለስ ውስጥ ነው የደበቅ ነው። የስራ ባልደረቦቼ ሁሉም ነገሮችን አመቻችተው እነሱ ከካሜራ ጀርባ በፊት የሚሆኑ ሰዎች ውጭ ላይ እንዲጠብቁን አድርገናል። እንግዲህ እኔ የምሰራውን ቦታ አቶ ፍጹም እንዲሰራ ነበር የፈለኩት። ነገር ግን አቶ ፍጹምን እንዳያችሁ ትንሽ ነርቨስ ሆኗል እና ይህንን ስራ ለማሰራት ትንሽ አይመችም። ከነገና ትዳሩንም ባያችሁት ሁኔታ ትንሽ አደጋ ላይ የሆነበት ስለሆነ ትንሽ እሱ ማስቸገር ስለሚከብድ እኔ ራሴ እዚህ ቦታ ላይ ሆኜ እችን ሴት ጠብቃታለሁ። መታ ምንድን ነው የምታደርገው እዚህ ቦታ ላይ? እዛ ቤት ውስጥ የወንዶቹን ስፐርም እየወሰዱ ምንድን ነው የሚያደርጉት? ይህንን ማጣራት አብረን እናደርጋለን ማለት ነው። አብራችሁን ቆዩ። እሷ ወደዚህ እየመጣች ነው። አብረን የምትሆነውን እያንዳንዱ ነገር ምና ይሆናል ማለት ነው ተመልካቾቻችን። እሺ እንግዲህ ቤተሰቦቼ መታለች ወደዚህ። ሎኬሽን ልኬላታለሁ። አሁን ያለሁበት ቦታ ላይ እየደረሰች እንደሆነ ደውላ ነግራኛለች ማለት ነው። ትንሽ ማይኩን ለመጠቀም እንዲያመቸኝ እዚህ ጋር አስቀምጧለሁ። ድምፅ ሊረብሹ ይችላል። እንግዲህ ያለንን ነገር በደንብ ለማድረግ እንዲመች ጥርጣሬ እንዳይገባት ነው ማለት ነው። የተለያየ ምክንያት ለመስጠት እሞክራለሁ። በቻልኩት አቅም እቺ ሴት ምን እያደረገች ነው የሚለውን ነገር ለማጣራት እሞክራለሁ ማለት ነው። እየመጣች እንደሆነ እያንኳኳች ነው። ቤተሰቦች አሁን ገቢ ገቢ ሰላም ነው። እኔ የፍጹም ጓደኛ ነኝ። አጋጣሚ ፍጹም አብርቻው ነው ወደዚህ ኢንተርኔትና አረፍ እባክሽ፣ አረፍ ማለት ትችላለሽ። እሱን ፈልጌ ነበር የመጣሁት። እሱ ይሄ አይ ፍጹም ነበረ እንዲያናግርልኝ የፈለግኩት። ምክንያቱም እናንተ ቦታ የሚሰጡትን ግልጋሎቶች እና ትንሽ ታዋቂ ባለሀብት ነገር ስለሆንኩኝ ምናልባት እንደዛ ማለቱ ባይገባኝም እንደዚ አይነት ሰው ስለሆንኩኝ ነው። ምናልባት መሸፋፈን ግር ካለሽ ለዛ ነው። ፍጹምን አውርቼው እናንተ ቦታ ላይ የተለየ አይነት አገልግሎት እንደሚሰጥ ሰማው። ክፍያችሁ ውድ ነው፣ ነገር ግን የምትሰጡት አገልግሎት ጥሩ እስከሆነ ድረስ የትኛውንም አይነት ክፍያ ለመፈጸም ፈቃደኛ ነን እኮ። አገልግሎቱን ከፈለክ ማስከል ለምን አታውልቅ? ኮፍያንም ለምን አታውልቅ? በመጀመሪያ ከአንቺ ጋር የሚኖረኝ ግንኙነት ሊሆን ይችላል። ነገ ከነገ ወዲያ አይታወቅም የስራ አጋጣሚ ምን ሊያገናኘን እንደሚችል አይደለ? በተለያየ አይነት ቦታዎች ላይ ልንገናኝ እንችላለን። ያ ማንነቴ እንድታውቂብኝ ወይ እዛ ቦታ ላይ ደግሞ ከከሌ ጋር እኮ እንደዚህ አይነት ግንኙነት ነበረኝ እንድትይ ስላልፈለኩኝ ነው። አገልግሎቱ ፊቴ የሚያካት አይደለም አይደለ? ከአንተ ጋር ብቻ አይደለም ይሄን ስራ የምሰራው አይደለ? ስለዚህ መደባበቁ ምናምን ምንም አያስፈልግም። አውቃለሁ። ምናልባት ከተማችን ላይ ያሉ ባለሀብቶች በእነዚህ አይነት መንገድ ከአንቺ ጋር ግንኙነት ላያደርጉ ይችላሉ። እነሱ እንዝላልሆኑ እና እኔ እንደዛ መሆን አለብኝ ብዬ አላስብም። መክፈል የሚገባኝን እያንዳንዱ ክፍያ እከፍልሻለሁ። አንቺ ደግሞ ትክክለኛ እዛ ቦታ ላይ የምትሰጡትን አገልግሎት ትሰጭኛለሽ ማለት ነው። በክፍያ ተስማምቼ ነው የመጣሁት፣ ግን እኔ ደግሞ ኮንፈርት እንዲሰማኝ ሌላ ጊዜ ችግር የለም ባላየ ላይ እንተላለፍ እንችላለን ምናምን፣ እሱ ችግር የለም። አሁን ላይ ብታወልቅ ደስ ይለኛል። ምንም አይነት ችግር የለው። ምናልባት እንግዲህ አቶ ፍጹም ከነገረሽ ወይ ደግሞ ይከፍልሻል ብሎ ካሰበው ክፍያ በላይ ልከፍልሽ እችላለሁ። እንዳልኩሽ እያንዳንዱን አገልግሎት የምትሰጡት ፊቴ ላይ አይደለም አይደለ? ሰው የትኛውንም አይነት ግንኙነት ማድረግ ካለብን እንግዲህ በሚገባ መንገድ ማድረግ ስለሚገባን ያን ያህል ስጋት አይግባሽ። ደጋግሜ ነግሬሻለሁ። ታዋቂ ባለሀብት ስለሆንኩ ነገ ህይወት በምን አይነት አጋጣሚ ልታገናኘን እንደምንችል አላውቅም እና ያ እንዳይሆን ነው። እንግዲህ ብዙ ኮንፈርት የማይሰጡ ሰዎችን ደግሞ ልትገናኙ ትችላላችሁ አይደለ? በስራችሁ ዙሪያ ላይ። ስለዚህ ማክስና ኮፍያ ብዙዎቹ ፍሪ ነው የሚሆኑት። ምን እሱ እነሱ ብዙዎቹ ናቸው። ይኸውልሽ እናት፣ እኔና አንቺ የሚያገናኘን ግን ሌላ ነገር ነው። እኔ ደግሞ ያ አይደለም ምቾት የሚሰጠኝ። ተግባባ? እሺ፣ ስለዚህ አሁን መጀመር እንችላለን። በጣም ጥሩ። ስለዚህ እንግዲህ አገልግሎቱን ልትሰጪ ፈቃደኛ ከሆንሽ የት ብናደርገው ይሻላል? እዚሁ ይሁን? እንዴት ነው የምታደርጉት አገልግሎት? ምቹ ቦታ ካልክ ምቹ ቦታ ቢሆን ደስ ይለኛል። በጣም ጥሩ። እንግዲህ እንደ ቤቴ ለማየት አይመቸኝም። ትንሽ ፍጹምን አናገረው ስለነበረ ወደዚህ ቦታ ላይ ጠራኝ። እንግዲህ የእሱ ቤት ነው። ብዙ ጊዜ እዚህ ቦታ ላይ ደግሞ መጥቼ አላቅም። ምን እንደሚሆን አላቅም። ግን አገልግሎታችሁ ምን እንደሆነ ምን እንደምታደርጉ እንደው ትንሽ መንገር የምትችል ከሆነ ብታስረጂኝ። ኦልሬዲ ማሳጅ ፈልገህ ነው አይደል የጠራኸኝ? ማሳጅ ብቻ አይደለም ስራችሁ እኮ አይደል? ግን አንተ ማሳጅ ፈልጋለሁ ብለህ ነው የጠራኸኝ አይደል? ስለዚህ ማሳጅ ሳደርግህ የማደርግህ የተለያዩ ነገሮች አሉ።
በሱ ደስተኛ ከሆንክ ትነግረኛለህ። ስለዚህ እያንዳንዱን ነገር እንደው ግልጽ አድርገሽ ንገሪኝ መጀመሪያ ብዬ ስላሰብኩኝ ነው። ፕሮሰሱ እንዴት እንደምታደርጉት እንዴት እንደሆነ ምናምን ምናልባት በቻልሽው አቅም ግልጽ ለማድረግ ሞክሪ። እንዳልኩሽ እና አቶ ፍጹም በሚፈጽሙበት መንገድ ወይ ደግሞ ሌሎች ሰዎች አንቺ ጋር እየመጡ በሚያደርጉበት አይነት መንገድ አይደለም። እያንዳንዱ ነገር ግልጽ በሆነ መንገድ ነግረሽኝ ፕሮሰስ እያደረኩት ሁኔታዎችን እያጣጣምኳቸው መሄድ ስለምፈልግ እንድትነግረኝ ፈልጌ ነው። መጀመሪያ ላይ ሳይክ ኮንፈርት የተሰማክ አትመስለኝም። ማለት አንደኛ ላመንከኝም ሊሆን ይችላል፣ ሁለተኛ ታስደስተኛለች አታስደስተኝም በሚለው ተጠራጥረህ ሊሆን ይችላል። ነገር ግን ፕሮሰሱ ይሄ ነው ብዬ ከምነግርህ አንደኛ በተግባር ባሳይክ። ምናልባት ኮፍያ ማድረጌ ማክስ ማድረጌን ከሆነ እንደዛ እንድታስብ ያደረገሽ ተደጋጋሚ ጊዜ ማስረዳት አይጠበቅብኝም። ዋና ነገር ከክፍያው ጋር የተያያዘ ከሆነ ለአንቺ ትልቁ ነገር የሚያስፈልግሽን ክፍያ ልፈጽምሽ ፈቃደኛ ነኝ። በሁኔታዎቹ በስራዎቻችሁ ደስተኛ ልሁን ነው እያልኩ ያለሁት። ስለዚህ ኮንፈርት ካለመሰማት ሳይሆን እንዳልኩሽ ህይወት በምን አይነት መንገድ እንደምታጋጣጥመን ስለማላውቅ ያንን ፍራቻ ነው። እንግዲህ አደርግልሃለሁ የምትይኝን ነገር አብረን ስናደርገው ማክሴና ኮፍያዬ እንዳለ ነው የሚሆነው ማለት ነው። ግን ካላስቸገርኩሽ ስለ ሁኔታው ስለ እንደዚህ አይነት ነገር ከዚህ በፊትም ስለማላቅ በስራ አጋጣሚ ከፍጹም ጋር ተገናኝተን ስለሆነ ቤታችሁ ላይ የሚሰጡ አገልግሎቶች እንዴት ናቸው? እንዴት ፍጹምስ ትልቅ ባለሀብት እንደሆነ ነው ከኔ ጋርም በአንዳንድ ስራዎች ተገናኝተን ነው እና እንዴት የእናንተን ቤት ሊመርጥ ቻለ? ስለኛ አገልግሎት እንደዚህ ብዬ ስለከፈልከኝ ብቻ ልነግርህ አልችልም። ግን ደግሞ እንዳንተ አይነት ብዙ በማስክ እየተደበቁ የሚመጡ አሉ። ብዙ የቤት ልጅ የሆኑ ወንዶች አሉ እና እንዳንተ አይነት ብዙ አይነት ሰዎች ይመጣሉ። ብዙ ባለሀብቶች፣ የተለያየ ወንበር ላይ ያሉ ሰዎች ሊሆኑ ይችላሉ። ትልቅ ደረጃ ላይ የምንላቸው ፕሮፌሰሮች ምናምን እኛ ጋር ይመጣሉ። ፌመስ ናቸው። እንትና በጣም ፌመስ ነው የሚባለው እኛ ጋር መጥቶ ቀለል አድርጎ ነው ሰርቪሱን ወስዶ የሚሄደው እና ይሄ ለኛ ኖርማል ነገር ነው። ግን አንተም ከትንሽ ደቂቃ በኋላ ኦልሬዲ ማስክን ትጥላለህ፣ ኮፍያን ትጥላለህ። ነገን ከነገ ወዲያ ደግሞ ራስህ ነህ ቤት ውስጥ ምናምን ነገር መቅጠር አይጠበቅብም። ራስህ ነህ ያለንበት ቦታ ብትመጣ። ስለዚህ በጣም ደስተኛ ትሆናለህ። እኔ እዛ ስለሚሰሩ ስራዎች ሳይሆን ልነግርህ የምችለው ስለ ራስህ ነው ልነግርህ የምችለው እና ምን ያክል ደስተኛ እንደምትሆን ነው ልነግርህ የምችለው። ስለዚህ ይሄን ያህል ስለ እኔ እርግጠኛ ልትሆኝ የቻልሽው ግንኙነት ከፈጸምን በኋላ የዘር ፈሳሽን ወይም ደግሞ ስፐርሜን ትወስጃለሽ። እሱን ይዘሽ ከሄድሽ በኋላ ደግሞ የምታደርጊያቸው ነገሮች ይኖራሉ። ከዛ ሁልጊዜም እኔ እናንተ ጋር እመላለሳለሁ ማለት ነው። የምን ስፐርም ነው የምታወራው? ያማል እንዴ? እንደዛ ነው እንግዲህ። አቶ ይቅርታ መሄድ አለብኝ። ቤት ተሳስቻለሁ። ሰሚያለሽ? ቁጭ በይ። የምን ስፐርም ነው እያወራክ ያለከው? ቁጭ በይ። መጠይቅሽን እያንዳንዱ ጥያቄ ትነግሪኛለሽ። ሰሚኛለሽ? ዋና ስራችሁ እንደዛ ነው ማለት ነው አይደለ? ቆይ ማን ነህ አንተ? ሲጀምር ማስክ ታዲያ እኔ አንቺ ጋር መጥቼ እያንዳንዱን ነገር ካደረግኩ በኋላ ሁልጊዜ አንቺ ደንበኛ እንደሆነ ወይ ደግሞ ቤታችሁ እንደምመላለስ በምን እርግጠኛ ልትሆኝ ቻልሽ? ቆይ የት ነው የምታውቀኝ? እኔ ማነህ? ቆይ አንተ ጥያቄ እየጠየቅኩሽ ነው። ክፍያ አይደለም የምትፈልጊው? የሚያስፈልግሽን ክፍያ ሰጥሻለሁ። ጥያቄ መልሽ። አልፈልግም ክፍያ። ሰሚኛለሽ? ስርዓት ይዘሽ ቁጭ ብለሽ አዋሪ። ማነህ አንተ? ማስክን አውልቅና አውራኝ። እሱ አይመለከትሽም። የዘር ፈሳሽ ከወሰዳችሁ በኋላ ምንድን ነው የምታደርጉት? እሱ ነው አንቺ ጋር እንድመላለስ የሚያደርገኝ። እኔ ደግሞ አንድ ነገር ልንገርሽ፣ በማያገባክ ነገር አትግባ። ትልቅ ችግር ውስጥ ነው እየገባክ ያለው። ምን አይነት ችግር ውስጥ? ምን አይነት ችግር ውስጥ ነው? ስለዚህ እጃችሁ ረጅም ነው ማለት ነው። እሱን ተማምነሽ ነው? እሱ ምንም አያገባህም አይደል? ግን ደግሞ ከዚህ በላይ ምንም ልነግርህ አልችልም። ቤት ተሳስቻለሁ። ሶሪ፣ በቃ መሄድ አለብኝ። ቤት አልተሳሳትሽም። እያንዳንዱን ነገር ያደረግነው እኛ ነን። ሰሚኛለሽ? እኔ ሳሚ ይባላለሁ፣ የገመና ሾው ጋዜጠኛ እንዲሁም ደግሞ ስለምን ጋዜጠኛ ነው የምታወራው? እያንዳንዱን ነገር አጣርተናል። እናንተ ቤት ላይ ምን አይነት ነገር እንደሚደረግ እንዲሁም ደግሞ የእያንዳንዱን ሰው የዘር ፈሳሽ እየወሰዳችሁ በዛ የዘር ፈሳሽ አማካኝነት ያ ሰው የእናንተ ቤት ደንበኛ ሆኖ እንዲቀር ከዛ በኋላ ህይወቱ እንዲመሰቃቀል ትዳሩን መፍታት ካለበት ትዳሩን እንዲፈታ እያንዳንዱን ነገር እንደምታደርጉ መረጃ ሰጪ ነግራኛለች። ይሄን ነገር እሱ አይመለከትሽም። ይሄን ነገር የምታደርጉት ደግሞ እነዛ ሰዎች ከዛ ሰው ከእናንተ ጋር ከምትሰሩ ሴቶች ጋር ግንኙነት ከፈጸሙ በኋላ ከና ኮንዶሙ መጥተው የሚያስረክቡት ለአንቺ እንደሆነ ተነግሮኛል። ያ ማለት ቀጥተኛ እዚህ ጉዳይ ላይ ያለሽዋ ሴት አንቺ ነሽ። ያንን ነገር ወስደሽ ምን እንደምታደርጊው ደግሞ ወደይ ሳይሆን በግድሽ ትነግሪኛለሽ። ወደይ ሳይሆን በግድሽ አንድ ነገር ልንገርህ፣ ስለኔ ማንነት ምንም ነገር አታውቅም አይደለ? ስለዚህ ምንም አውቀው ነገር የለም።
እዚህ ነገር ውስጥ እጅን አታስገባ። አሁን መሄድ አለብኝ። ይኸውልሽ እኔም ስላንቺ ማንነት ምንም ለማወቅ አልጓጓም። ምንድነው የምትሰሪው? ከጀርባሽ ያለው ማን ነው? ይሄንን ነገር የምታደርጊው ከማን ጋር እየሰራሽ ነው የሚለውን ብቻ ነው። ከዛ በተጨማሪ በዘር ፈሳሽ ወይም በስፐርም የሚሰራ ወንጀል ምንድን ነው? እዛ ቤት ውስጥ የብዙ ሰው ህይወት እንደተበላሸ እርግጠኛ ነኝ። የእነሱ ህይወት ነው እንጂ የሚያገባኝ አንቺ ማንነት አይደለም። ተግባባን? የምን ስፐርም ነው የምትለው? ሲጀመር እንደዚህ አይነት ነገር ካደረጉ በኋላ ይጣላል አይደል እንዴ? እኛ የእነሱን ለቃቅመን ምናምን ነገር የምናስቀምጥበት ምንም እናንተ ቤት ግን አይጣልም። እናንተ ቤት ጋር ወይ እናንተ ማሳጅ ቤት የምታደርጉት ፋይናንሻሊ ደከም ያሉ ሰዎች ከሆኑ ጉዳያቸው አይደለም። በጣም ጠንካራ ሰዎች ባለሀብቶች ከሆኑ ግን እያንዳንዱ ነገሮቻቸውን መመዘኛ አድርጋችሁ ከዛ በኋላ ከዛ ሰው ጋር አብራ የምትተኛዋ ሴት ግንኙነቱን ከፈጸመ ከጨረሰ በኋላ በእርሱ ኮንዶም ውስጥ የቀረውን ስፐርም አምጥተው ላንቺ ያስረክቡሻል። ከዛ በኋላ በማይታወቅ መንገድ ያ ሰው የዛ ቤት ደንበኛ ሆኖ ይቀራል። በፍጹም እንደዚህ አይነት አሰራር የለም። ሲጀመር እዛው ከተደረገ በኋላ ባለሀብቱ ከፈለገ ሂዶ መጣል ይችላል። ከስንት አንዴ ነው ራሳቸው ጥለው ምናምን ነገር ወይ ቸኩለው ስራ ስላላቸው ምናምን ነገር ወይ ፍላይት ነገር ሊኖራቸው ይችላል ምናምን የዛን ያስቀምጠውት ሊሄዱ ይችላል እንጂ ብዙ ጊዜ እራሳቸው እየጣሉ ነው የሚወጡት። ምንም ማውቀው ነገር የለም። ሲቀጥል ደግሞ አንተ በማያገባክ ነገር መግባት አትችልም። ደጋግሜ እየነገርኩሽ ነው ያለሁት። ስለ አንቺ ህይወት አይደለም የሚያገባኝ። እዛ ቤት ውስጥ ስለሚፈጸመው በደል፣ እዛ ቤት ውስጥ ስለሚበተነው ትዳር፣ እዛ ቤት ውስጥ ስላለው ወንጀል ነው እንጂ ያንቺና የመሰለችሽ ውሸት ምንም አያገባኝም፣ ምንም አያደርግልኝም። አንቺ ግን በህግ ተጠያቂ እንደምትሆኚ ላደረግሻቸው ለእያንዳንዱ ነገሮች ደግሞ ወህኒ እንደምትወረወሪ ቃል ገባልሻለሁ። ተግባባን? ስለምንድን ነው የምታወራው? ይህን አክል እኮ ኮንፊደንስ ኖሮ ስለ መረጃ ምናምን ማውራት አችልም። ስለ እኔ ታውቅም አይደል እንዴ? ሲቀጥል ስለ ስራው እየነገርኩት ነው። ባለሀብቶቹ እራሳቸው ናቸው የሚጥሉት። እነሱ ከጣሉ ደግሞ ኦልሬዲ ወደ ቆሻሻ ነው የሚገቡ። አጽድያሉ፣ ራሳቸው ያጸዳሉ ሰዎች አሉ። ግን እኔ ፈልጌ ምናምን ነገር የነሱ ምናምን ነገር ማደርገው ምንም ነገር የለም። በጣም ጥሩ። እንግዲህ እዚህ ቤት ውስጥ አንቺ ከመግባትሽ በፊት ድብቅ ካሜራ አስቀምጠናል። ያ ድብቅ ካሜራ ደግሞ ሰሚኛለሽ፣ ተረጋጊ። ያ ድብቅ ካሜራ ደግሞ ያንቺ የስራ ዘርፍ ወይ ደግሞ ከባለሀብቶች ጋር በምን አይነት መንገድ ግንኙነት እንደምታደርጊ አሁን እኔ ያወራሁት ከመጀመሪያ ከበር ጀምሮ ገብተሽ እስካሁን ያወራናቸው እያንዳንዱ ነገሮች በቪዲዮ ተቀምጠዋል። ያ ማለት ነገ ያንን ቪዲዮ እበትነዋለሁ፣ ለህግ አካል አቀርበዋለሁ። ያ ደግሞ ተጠያቂ ያደርግሻል። በመጀመሪያ ተረጋጋ። ምንም መበተን ምናምን ቪዲዮ ምናምን የሚባል ነገር የለም። ቪዲዮን አጥፋው። ይሄ ቪዲዮ ወጣ ማለት ራስህን ትልቅ ችግር ውስጥ ነው የምታገኘው። ስለዚህ እያስፈራራሽኝ ነው ማለት ነው። እያስፈራራውም እየመከርኩም ነው ያለው። ስለዚህ ብችል ቪዲዮውን አጥፋው። ማውራት ያለብን ምናምን እንደዚህ ማውራት እንችላለን። ለምታወሪው ነገር ጥንቃቄ አድርጊ። አንደኛ ባንቺ መፈራ ሰው ወይ ደግሞ አንቺ እያስፈራራሽኝ የምትፈጽሚያቸውን ወንጀሎች የምደብቅልሽ ሰው አይደለሁም። ከዛ በተጨማሪ ደግሞ ይሄ ቪዲዮ የአንቺ ምስል ይዞ የተቀመጠ ቪዲዮ ነው። ይሄ ነገር ወጣ ተበተነ ማለት ደግሞ ህይወትሽ ነው የሚበላሸው። ምናልባት ስራዬ ነው ብለሽ እንደ ስራ ከቆጠርሽው የምትሰሪውም ስራ ጭምር ነው የሚበላሽብሽ። ስለዚህ ማስፈራራትሽ ሳይሆን ትክክለኛ ነገር መናገርሽ ነው አሁን ላይ ሊጠቅምሽ የሚችለው። ስለዚህ እያንዳንዱን ነገር አውቀናል፣ ደርሰንበታል አይደለ? ያንን ነገር የማስረዳት ደግሞ ግዴታ አለብሽ። ያም አይሆን ከሆነ ግን ቪዲዮዎች እጄ ላይ ነው የሚሆነው። ተግባባን? እባክህ ቪዲዮውን አጥፋልኝ። በቃ ማለት ማድረግ ያለብኝ መክፈል ያለብኝን እያንዳንዱን ነገር እኔ ከፍላለሁ። ልሰጠኝ ያልከውን ብር እኔ እሰጥሃለሁ፣ ግን ቪዲዮውን አጥፋልኝ በቃ። ይሄ የአብዛኞቻችሁ ወንጀለኞች ማሳመኛ መንገድ ነው። ገንዘብ ከሁሉ ነገር እንደሚያድናችሁ እርግጠኛ ሆናችሁ ነው ከኛ ጋር የምታወሩት። ገንዘብ እጀ ረጅም እንደሆናችሁ ምናልባት አንዳንድ የህግ አካላቶች በገንዘባችሁ ለእናንተ ተታለው ሊሆን ይችላል። እኛ ግን የሚበደሉ ሰዎችን እንባ ምናብስ እንደ አንቺ አይነት ወንጀለኞችን ደግሞ ለህግ እያቀረብን የህግ የበላይነትም እናስከብር ሰዎች ነን። ገንዘብሽ የትም እንደማያደንሽ እነግርሻለሁ። ስለዚህ እውነቱን ንገሪኝ። እዚህ ሁሉ ጣጣ ውስጥ የከተተች ሊሊ ናት አይደለ? በነብሷ ፈርዳ ነው እቺ ማትረባ። እንግዲህ ሊሊ እንደሆነች አታውቂም ብዬ አላስብም። ምክንያቱም መጀመሪያም በስልክ ግንኙነት አድርገሽ ወደዚህ ቦታ ላይ ጠራችሽ እሷ ነች፣ ሊሊ ነች። ምናልባት የምትሰሙኝ ከሆነ ውስጥ ያላችሁ ሰዎች እባካችሁ ሊሊንም አስገቡልኝ። ካሜራማኑን ግባና ቦታውን አስተካክል። ከካሜራ ጀርባ ያላችሁም ሰዎች ግቡ። ይገላታለሁ። ውስጥ ያላችሁ ሰዎች እየገባችሁ አስተካክሉ ካሜራው ምናምን። ምን ልትሆኚ ነው እንጂ አደረኩኝ። እኔም በግድ ተገድጄ ነው። እንዴት እንደዚህ አይነት ስህተት ትሰሪያለሽ? እንዴት እንደዚህ አይነት እየነገርኩሽ ነው። እኔም ተገድጄ ነው። ቁጭ በይ ልቀቀኝ እባክሽ። ሊሊ ቁጭ በይ አንቺ። እንዴት እንደዚህ ታደርጊያለሽ ሊሊ? እየነገርኩሽ ነው። አስገድደውኝ ነው እያልኩሽ። ምንድን ነው ያስገድዱሽ? አትደውይልኝም? አስገድደውኝ ነው። ሰው ይዘሽ ነይ አትይኝም? እኔ ሰው ይዤ መምጣት ያቅተኛል? በምን ተገናኝተሽ ነው ከነዚህ ጋር? ወይኔ ጉዴ! እንግዲህ የእያንዳንዱን የእናንተን ማሳጅ ቤት ጉዳይ ነገረችኝ።
ሊሊ ነች። ከዛ በኋላ ደግሞ አንቺ ጋር የተወሰነ እውነት እንዳለ አብዛኛውን ነገር የምታደርጊው አንቺ እንደሆንሽ ጭምር ነግራኛለች። እሷ ላይም ያስኩባት ማስረጃ አለ፣ በዛን ያስገደድኳት። አንቺ ላይም ደግሞ ሚይዝብሽ ማስረጃ አለ ማለት ነው። በሱ ወደሽ ሳይሆን በግድሽ እያንዳንዱን ነገር ትነግሪኛለሽ። ተግባባን? ቆይ በምን አይነት መልኩ ከነሱ ጋር ተገናኘሽ? ቆይ እንደዛ እንዴት አይደለም፣ በቃ ስለ ከስተመር ሲያጣሩ ነው እኔንም በዛው ያገኙኝ። ገባሽ አይደለ? ከዛ ደግሞ ቪዲዮ ይዘውብኝ ነበር፣ አለመናገር አልቻልኩም። በቃ አላቀማቲያቸው ብያለሁ። ያልሞከርኩት ነገር ያለ ነው የሚመስልሽ? ትልቅ ስህተት ነው የሰራሽው። እሺ፣ ስለዚህ አሁን በደንብ የተማመንን ይመስለኛል። ወንጀለኝነትሽን አረጋግጠሻል። እንግዲህ ሊሊ እንደዚህ ስለማድረጓ እያንዳንዱን ነገር የምትጠይቂያት ከሆነ ስለምታጠፉት ጥፋት ስለ እያንዳንዱ ነገር እርግጠኛ ነሽ። ከዛ በተጨማሪ ሰዎችን ይዘሽ እንደምትመጭም ጭምር ነው እያወራሻት ያለውና ከጀርባሽ ሰዎች እንዳሉ እርግጠኛ ነኝ። ይህንን ነገር ምንድን ነው የምታደርጉት? አንድ ባለሀብት እናንተ ጋር መጥቶ ያንን ግንኙነት ከፈጸመ በኋላ የዘር ፈሳሹን ወስደሽ ምንድን ነው የምታደርጊው? እሺ እያንዳንዱን እውነት እነግርሃለሁ፣ ግን አንተም እንደሚመጣበት ነገር ሁሉ ዝግጁ ነው። ለእሱም ሙሉ ኃላፊነት እኔ እወስዳለሁ። እኔ እዚህ ስራ ስገባ 19 ዓመቴ ነበርና ማሳጅ ታደርጊያለሽ እኛንን ለማመድሻለን ምናምን ነገር ብለው ነበረ የገባሁት። ከዛ ግን ከገባሁ በኋላ የፈረምኩት ውል ነበረ ምናምን፣ ውሉም መቅደድ አልችልም ለ3 ዓመት ለ4 ዓመት። ከዛ እሺ ምናምን ብዬ ነው የገባሁት። ማሳጅ ነው ሰዎች ሲመጡ ማሳጅ ማድረግ ነው ብዬ ነበር። ነገር ግን እዛ ከገባ በኋላ ያገኘሁት ሌላ ነገር ነበር። በቃ ሰዎችን ማሳጅ ካደረግኩ በኋላ ከወንዶች ጋር ግንኙነት እንዳደርግ ምናምን ነው እንትን ያሉ። ከዛ እስከ 1 ዓመት ስሰራ በጣም ከብዶኝ ነበር እስከ 20 ዓመቴ። ከዛ በኋላ ግን እኔም ተላመድኩት፣ እየሰራው መጣው ምናምን ነገር። ይሄን ስፐርም እኔ ራሱ ምን እንደሚያደርጉት ምናምን ምንም አውቀው ነገር የለም። ግን ከኔ ጀርባ በጣም ትልቅ ሰውና የተከበረ ሰው አለ። እኔ ልክ እንደነሱ ነበር የምሰራው። ከዛ ግን 24 ዓመት ከሞላኝ በኋላ ስራ ልቀቅ ምናምን ነገር ስለው አይ እድገት ይሰጥሻል፣ ምክንያቱም ታማኝ ስለነበርኩኝና ውስጥ ላይ በጣም ብዙ ስራዎችን እየሰራሁለት ስለነበረ የበላይነትን ሰጠኝ። ከዛ እነሱ ይሄን ስፐርም ያመጣሉ ለእኔ ይሰጡኛል። እኔ ወዲያው የባለ ሀብቱን ስም ምናምን ነገር ጽፌበት ምናምን ነገር ለሱ ሰጠዋለሁ። ለሱም ለራሱ አይደለም የምሰጠው፣ መሀል ላይም ሌላ ሰው አለ ከኔ የሚቀበል። ስለዚህ እያልሽኝ ያለሽው አንቺ ማሳጅ ቤት ውስጥ ያለውን እያንዳንዱ ነገር የምትቆጣጠሪ ሴት ነሽ። ከአንቺ በላይ ሌላ ሰው አለ። ከዛ ደግሞ ዋናው የማሳጅ ቤቱ ባለቤት አለ እያልሽኝ ነው? አለ። የማሳጅ ቤቱ ዋናው ማንነቱን እኔ አላውቀውም። እንኳን እኔ አይደለም ከኔ በላይ ያለው ራሱ በደንብ የሚያውቀው አይመስለኝም። ሜቢ በስልክ ምናምን ነገር ካወሩ ነው እንጂ አይተዋወቁ። ነገር ግን በቃ እሱም ይሰጠዋል። ሰውየው በቃ በጣም እጀ ረዥም ነው። እኛ ጋር ገብተው ራሱ ብዙ ሴቶች እንደዚህ አይነት ስራ ነው የምንሰራው ምናምን ብለው ያወሩ ሴቶች አሁን የት እንዳለው አናውቅም። በህይወት ይኑሮ አይኑሮ ምንም የምናውቀው ነገር የሉም። ብቻ እንደዚህ አውርተዋል ብዬ አጋጣሚ ሆኖ ለዚህኛው ሰውዬ ስነግረው በሁለተኛ ቀን ልጆቹ ስራ አይመጡም። ስንደውላቸው ስልካቸው አይሰራም። ሰውዬው እዚህ ሀገር ብቻ አይደለም ውጭ ሀገር በጣም ታዋቂ እንደሆነ ዝናውን ሰምቻለሁ። የተለያየ ቦታ ነው የሚሰራው። እዚህ ኢትዮጵያ ውስጥ አዲስ አበባ ውስጥ ብቻ ትልቅ ስለሆነ ምናምን ነገር እዚህ እየሰራ ነው እንጂ ሌላ ሀገር ውስጥ በጣም ብዙ ውጭ ሀገር ውስጥ ብራንች አለው። በጣም የተከበረ ሰው ነው። ራሱን በእንደዚህ አይነት በተለያየ ቦታ ሰው ያለው ሰው ነው። በቃ ከተረዳኸኝ። ስለዚህ የባለሀብቶቹን የዘር ፈሳሽ ከወሰዳችሁ በኋላ ባለሀብቶቹ እናንተ ጋር ሲያስመዘግቡ የሚሰጧችሁ ስም ይኖራል። የእነሱን ስም አጠቃላይ ጽፈሽ ወዲያው ለሌላ ሰው ታስተላልፊያለሽ ማለት ነው? እኔ ለሌላ ሰው ነው የምሰጠው። ወዲያው ሰብስቤ በቀን ውስጥ ምን ያክል ባለሀብት እንደመጣ ከዛ ውስጥም ተመርጦ ምን ያክል ባለሀብት ነው ለዚህ ስራ ብቁ የሆነው የሚለውን ስማቸው ምናምን ነገር መዝግቤ ወዲያው ለዛ ሰውዬ እሰጠዋለሁ። ሳስበው እኔ ይሄ ነገር የሚሰራው ራሱ እዚህ ሀገር ውስጥ አይመስለኝም። ከዚህ ሀገር ውጭ ነው እያሰራ የሚያመጣው። ስለዚህ አንድ ነገር እንድታደርጊልኝ እፈልጋለሁ። ከኔ በላይ አለ የምትይውን ሰው ታገናኘኛለሽ። በፍጹም ሰሚያለሽ? ይኸውልሽ አሁን እያደረግኩ ያለሁት እየለመንኩሽ ወይ እየጠየቅኩሽ አይደለም፣ እያስገደድኩሽ ነው። ተግባባል? በፍጹም አላደርግም። ትሰሚያለሽ? ከአንቺ በላይ ያለውን ሰው ትነግሪኛለሽ። አልነግርም። ያ ሰው ደግሞ የዚህ ማሳጅ ቤት ማን እንደሆነ ምን እንደሚሰራለት አስረግጦ ይነግረኛል ማለት ነው። ተመልካቾቻችን የዚህ ቤት ባለቤት ማን እንደሆነ ምንደርስበት ይሆናል ማለት ነው።